የምዝገባ ማስታወቂያ ለትምህርትና ስልጠና ፈላጊዎች በሙሉ የወልቂጤ ፖሊቴክኒክ ኮሌጅና ሳተላይት ኢንስቲትዩት ለ2018 ዓ.ም የትምህርትና ስልጠና ዘመን ከዚህ በታች በተዘረዘሩ የመግቢያ መስፈርትና በ2018 ለቴክኒክና ሙያ ስልጠና ተቋም በወጣው መቁረጫ መስፈርት መሰረት አዳዲስ ሰልጣኞችን ተቀብሎ ለማሰልጠን የቅድመ ዝግጅት ስራውን አጠናቋል። ስለሆነም የወልቂጤ ፖሊቴክኒክ ኮሌጅና ሳተላይት ኢንስቲትዩት እውቅና ባገኘባቸው የሙያ መስኮች አንደኛ ሜታል ማኒፋክቸሪንግ ቴክኖሎጂ ከደረጃ 1 እስከ ደረጃ 5፣ ሁለተኛ አውቶሞቲቭ ቴክኖሎጂ ከደረጃ 1 እስከ ደረጃ 5፣ ሶስተኛ ኤሌክትሪካል ኤሌክትሮኒክስ ቴክኖሎጂ ከደረጃ 1 እስከ ደረጃ 5፣ አራተኛ ሆቴል ኤንድ ቱሪዝም ማኔጅመንት ቴክኖሎጂ ከደረጃ 1 እስከ ደረጃ 4፣ አምስተኛ ጋርመንት ፕሮዳክሽን ቴክኖሎጂ ከደረጃ 1 እስከ ደረጃ 4፣ ስድስተኛ ቢልዲንግ ኮንስትራክሽን ቴክኖሎጂ ከደረጃ 1 እስከ ደረጃ 5፣ ሰባተኛ ቴክስታይል ቴክኖሎጂ ከደረጃ 1 እስከ ደረጃ 4፣ ስምንተኛ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ከደረጃ 1 እስከ ደረጃ 5፣ ዘጠነኛ ኢኮኖሚክ ኢንፍራስትራክቸራል ቴክኖሎጂ ከደረጃ 1 እስከ ደረጃ 5። ለምዝገባ የሚያስፈልጉ መስፈርቶች ደግሞ አንደኛ የስምንተኛ ክፍል ካርድ ዋናውና የማይመለስ አንድ ፎቶኮፒ፣ ሁለተኛ የ12ኛ ክፍል ካርድ ዋናውና የማይመለስ አንድ ፎቶኮፒ፣ ሶስተኛ የተመዝጋቢው 3/4 የሆነ 2 ጉርድ ፎቶግራፍና የተያዥ ደግሞ 1 ጉርድ ፎቶግራፍና መታወቂያ ዋናውና የማይመለስ ፎቶኮፒ በመያዝ ይመዝገቡ። ይምጡና በታዋቂው ኮሌጃችን ይሰልጥኑ። የሙያ ባለቤትም ይሁኑ። የወልቂጤ ፖሊቴክኒክ ኮሌጅና ሳተላይት ኢንስቲትዩት